ተምቹ ሁሉንም ነገር ለአቶ ኖላዊ ወይም ደግሞ ለሀንዬ አባት ተናገረ። መስቀሉንና ፎቶውን እኔ ነኝ የሰረኩት፣ በጣም ይቅርታ፣ ምክንያቱም ያን ጊዜ እኔ ምንም ከናንተ ጋር ቅርርብ የለኝም ነበረ። ነገር ግን ነገሩ ከሆነ በኋላ ነው ሁሉንም ነገር ያወቅኩት፣ በጣም ይቅርታ ፋያው እያለ እግሩ ስር ወርቆ ማልቀስና ማንባት ጀመረ። እሱም ደግሞ አረ ልጅ ግራ አታጋባኝ፣ ቆይ ስለምን ፎቶ እና ደግሞ ስለምንድነው የምታወራው? ግራ ገባኝ እኮ። አዎ ፎቶአችንም ጠፍቷል፣ የልጅም ደግሞ መስቀሏ ጠፍቷል እና እሱን የሰረኩት ማን እኔ ነኝ እያልከኝ ነው? አዎ እኔ ነኝ የሰረኩት። ቆይ አንተ ሰርቀህ ለምን ይጠቅምሃል? ለምንድነው እንደዚህ ያደረከው ብሎ ሲጠይቀው ፋያው በጣም ይቅርታ የሆነች ሴትዮ ትፈልገዋለች ብሎኝ የኔ የድሮ ጀለሴ ነበረ። እናም እሱ በጣም ብዙ ብር ያስገኛል፣ ይሄንን ከዚህ ቤት ብሎ ቤቱንና ያለውን መረጃ ሲነግረኝ እኔም ደግሞ አንስቼ ሰጠሁኝ። እሺ ወሬውን ቀጥልልኝ እያሉ አቶ ኖላዊ በንዴትና በጸጸት አያቸው። ከዛም በኋላ እሱን ሰርቄ የሰጠሁት ለልጁ ነበረ፣ እሱም በምላሹ 50,000 ብር ሰጠኝ። ነገር ግን የሀንዬን ታሪክ በቴሌቪዥን ከሰማሁኝ በኋላ በጣም ነው በራሴ ያፈርኩት። ምን ጭራሽ የልጅም ታሪክ በቴሌቪዥን ተነግሯል? አዎ የሆነች ልጅ እንግዲህ ሂዳ ቤተሰቦቿንም ጭምር አግኝታ እኔ ነኝ ብላ የውሸት የሃናን ታሪክ እሷ አውርታለች። እና በጣም ይቅርታ፣ እንደው ምን እያልከኝ ነው? እኔ በገዛጃ ብርሼ በገዛጄ እንደ አድርጌ እንዴት እንደዚህ ታረገኛለህ ብሎ በጣም ተናደደበት። እሱም ደግሞ ፋያው በጣም ይቅርታ፣ እኔ እኮ ያኔ ምንም የማውቀው ነገር ስለሌለኝ ነው እያለ መቼም ቢሆን ይቅርታ አላደርግልህም ብሎ በጣም ተናደደበት። እስቲ ንገረኝ ከሆነ ሆኖስ ጆሮ ያውቃል እንዴ ብሎ ሲለው አዎ እንደዚህ የደበደበኝ ጆሮ ነው፣ በጣም ተናዶብኛል። እሱን ራሱ ወንድሜን ልቡን ነው የሰበርኩት። እስኪ ንገረኝ አሁን እያንዳንዱ ነገር ንገረኝና እሄዳለሁ። አይ እኔ አጣርቻለሁኝ፣ ነገር ግን ሀኒቼ ራሱ ቤተሰቦቿን አግኝታ ነበረ። እናም እኔ ቤተሰቦች ነኝ ብዬ ብላ ሄዳ ነበር። ነገር ግን ልጅቷ እኔ የሰጠኋትን ተጠቅማ እኔ ነኝ ቤተሰብ ብላ አሳምናቸዋለች። እና ይሄን ሁሉ ልጅ ደበቀችኝ። እንግዲህ ለጊዜው አዎ፣ ምክንያቱም አንተ ኮማ ውስጥ ነበርክ። በቃ እንደምንም ብዬ አሁን ጆሮና ሀኒቾ ስለላሉ አሁን ተወስደኛለህ እዛ ቤት ብለው አቶ ኖላዊ ወደ ሜላት ቤት ሂደው እንግዲህ ሜላት ግጥም አድርገው ነው የሰደቧት። ቆይ አንቺ እንዴት ነው የኔን ልጅ ምን ያህል ብትንቂያት ነው? ምን ያህልስ እሷ ገንዘብ ፈልጋ ነው ወይስ ደግሞ ሀብት ንብረት ፈልጋ ይመስልሻል? አንቺን እናቴ ነሽ ብላ የተቀበለችው? በላንተ አሁን ደሜን ሳታፈላው ንገረኝ ብሎ እያንዳንዱ ነገር ንገራቸው ብሎ ሲናገር ሁሉም ደነገጡ። መስፍንም እንዲሁም ደግሞ ሜላትም በቃ ያለ ቤተሰቡ በሙሉ በጣም አዘኑ። እናም ተምቹ የዚህ ሁሉ ሴራ ጠንሳሽ የገዛ ጓደኛሽ ባዩሽ ናት? ምን? አዎ ባዩሽ ናት። ምክንያቱም ባዩሽ መረጃውን በሙሉ የአምጣ ብላ በጓደኛዬ በኩል ያስላከችውና ለኔ ደግሞ 50,000 ብር ከፍላኝ እንደውም ካንቺ ብር የወሰደችው ልጅሽ ናት። አሁን ልጅ ነኝ ብላ የመጣችው ልጅ። እናም እሱን ሲሰጡኝ እኔ ደግሞ የሀኒቾን መረጃ ሙሉ ለሙሉ ሰጣሁኝ ሲላት በጣም ደነገጠች ሜላት። አንቺ ግን ምን አይነቲቱ ማፈሪያ ነሽ? እኔ እኮ ልጄን ለምኜም ሸቅዬም ብዙ ነገር አድርጌም ያሳደግኳት ልጄ ናት እና ካንቺ ይሄንን አልጠብቅም ነበረ። እናም ሕክምናውንም እንዳልከፈልሽና ቃልሽን እንደበላሽ ሁሉ ሰምቻለሁ። ምክንያቱም በሰመመን ውስጥ እኔ ያልሰማሁት ምንም ነገር የለኝም።
ነገሩ የልጄን የሀናም ጉዳይ ነው እንጂ ያላወቅኩት ብሎ አቶ ኖላዊ ሜላትን ልክ ልኳን ነገራት እና መስፍንንም ደግሞ አንተ ስላደረከው መልካምነት ስላደረከው ነገር እጅግ አመሰግናለሁ። የኔ ልጅ ግን ከዚህ በኋላ እናንተን በፍጹም አትፈልጋችሁም። እናም ደግሞ ሁለተኛ አጠገቧ እንዳትደርሱ ላረክልኝ ነገር አመሰግንሃለሁ። የሰውን ውለታ ፈጣሪ ነው እንጂ የሚከፍለው እኔ አይደለሁም። በምን አቅሜ እኔ ከፍላለሁኝ ብለው ነው ብሎ እንግዲህ መስፍንን ልኩንም ነገረው እንደማመስገን እንዳለበትና በጣም አመሰግናለሁ። ነገር ግን ባለቤትህ የእውነት እንደዚህ አልጠብቃትም ነበር ብሎ በጣም አዘነ። ወይዘሪት ሜላት በጸጸት ውስጥ እየተቃጠለች ትገኛለች። ምክንያቱም ሀንቾን የመሰለች ልጅ ስላመለጠቻትና አሁን ደግሞ ሁሉም ሰው ፊት ስለነሳት በጣም በራሷ እየተናደደች ነው። ራሷን እየወቀሰች ነው። ወይዘሪት ባዩሽ እንዴት እንደዚህ ታደርገኛለች እኮ ያን ጊዜ እርግብ ለካ ብር ያስፈልገኛል ብላ የወሰደችው መረጃውን ለሚሰርቀው ልጅ ልሰጠው ነበር አይደል? እኔ ግን ድሮ ለሚያሰቃየ ልጅና ላሳደገችኝ ሴትዮ ልጅ ነው ብላ ስትወስደው ምንም አላልኩም። በጣም ይገርማል። እንዴት ነው አይኔ ስር ሆኖ ሁሉም ነገር ግራ የገባኝ ብላ በራሷ በጣም አዘነች፣ በጣም ተከዘች። በጣም ያሳዝናል። ሜላት ልቧ ተሰብሯል። እንግዲህ ከዚህ በኋላ ሀንዬንም ቢሆን እግሯ ስር ወድቃ ብትለምናትም በፍጹም አይሆንም። ምክንያቱም ሀንቾ እኮ ናት። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ላይ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። ኖላዊ ድራማ እንደቀጠለ ይገኛል። እጅግ አስተማሪው ድራማ። እናም ሀንዬ እና ምላሴ እንዲሁም ደግሞ ሰላምዬ ሀንቾን በፍጹም ብቻዋን ሊተዋት ፍቃደኛ አይደሉም። ሆስፒታል ሂደው እናቴ ላደረገችው ነገር እጅጉን አድርገን ይቅርታ እንጠይቃለን። አንቺ ግን ለኛ ሁሌም እህታችን ነሽ፣ ሁሌም የአይናችን ብሌን ነሽ። እኔ እኮ ታምሜ ለብዙ ጊዜ መሳቅ መጫወት የማልችል ልጅ እንዲሁም ደግሞ በነፃነት እንኳ እውጭ የማልንቀሳቀስ ልጅ አንቺ ነሽ ህይወቴን የቀየርሽልኝ። እና ሀንቾ ይሄንን የምረሳ ይመስልሻል እንዴ? እናቴ እንኳ ብትረሳውም እኔ በፍጹም አልረሳውም። ሰላምዬም ደግሞ የኔ ምስጢር ሸሻጊ አንቺ እኮ ለእኔ እጅግ በጣም ብዙ ነገር አድርገሽልኛል። ስለዚህ እንዳንቺ አይነት እህት መቼም ቢሆን ልረሳ አልችልም እያለች ሰላምዬም ሀንቾን አመሰገነቻት። ከዛ እኔ ምንም ይሁን ምን እናንተ ምላሴ ወንድሜ፣ ሰላምዬም ደግሞ እህቴ ነሽ። እናም እጅጉን አድርጌ አመሰግናለሁ። አባቴ ደግሞ በፈጣሪ እርዳታ ይነቃል። ከዛም ወደ ሀገራችን በሰላም እንሄዳለን እያለች ጸሎቷን ጀመረች። ሀንቾዬ የሀንቾ በፈጣሪዋ ላይ ያላት እምነት እጅግ በጣም እየረቀቀ ነው። ምክንያቱም ዶክተሩን ሳይቀር የኔ መድኃኒዓለም ካለ አባዬ ምንም አይሆንም፣ ደግሞ ከዶክተርና ከፈጣሪ እስኪ ማን እንደሚበልጥ አሳይሃለሁኝ ብለው ረግጣው ወጥታ ነበር። ዶክተሩ ይቺ ሴትዮ ምንድን ነው የምትለው? አሁንማ ግራ ገባኝ። እስኪ ሂጄ ሻይ ልጠጣ፣ ካልሆነ ግን በዚች በልጅ ንግግር ጭንቅላቴ ይጨልላል ብሎ በራሱ እየተደነቀና እየተገረመ ነበረ እየሄደው ሻውን ሊጠጣ። ነገር ግን በኋላ ላይ አባቷ ሙሉ ሕክምናውን የሰላምዬ አባት መሸፈኑን ሲሰማ እሱንም ለማብሰር ወደ ሀንቾ ሲመጣ አንድ ዜና አለኝ ብሎ ሲነግራት ምንድን ነው? ምናልባት የአባቴን ሕክምና ከሆነ አታስብ ተቀርመሃል ብላ ነገረችው። ከዛ ታውቂያለሽ ግን አንቺ ልጅ በፈጣሪ ላይ ያለሽን እምነት በፍጹም ሳላደንቅ አላልፍም አላት። ከዛ እሷም አይ ዶክተር እኔ እኮ ነግሬህ ነበረ። እናም ደግሞ አሁንም እንድትረሳው የማልፈልገው ነገር እኔ ዲኤንኤ ውጤቴ ላይ እና ደግሞ አባቴ ሕክምና ላይ ሙሉ ለሙሉ የተጭበረበረ ነገር አለው።
እሱን ደግሞ በቅርቡ አወጣዋለሁ። እኔ ሀና አይደለሁም። ያኔ ግን የት እንደምትገባና ለማን እንደምትሰራ ጠንቅቄ የማውቅ ሴት ነኝ። እናም አሁን አባዬን ወደምትመረምርበት ክፍል ውሰደው። ከዛ አባዬ ሲነቃ የአንተና እኔ ጉዳይ ደግሞ ይቀጥላል ብላ ሀኒቾ ዶክተሩን አስረግጣ ነገረችው። በጣም ነው ደስ ያለኝ። ጆሮና እንዲሁም ደግሞ ተምቹ በጣም በአቶ ኖላዊ የተነሳ በጣም እየተጣሉ ይገኛሉ። ተምቹ ሰርቀን ፋያውን እናሳክማለን፣ ከዛ በኋላ ግን ምንም ነገር እንዳትለኝ እስኪ ንገረኝ እና ሰዎች ሀብታሞች ፊታቸውን ሲያዞሩብን ሀንዬ እንደዚህ እያለቀሰች ፋያው ይሙት ነው እንደምትለው ብሎ ሲለው በፍጹም እኔ አልሰርቅም፣ ደግሞም በፍጹም ፋያው አይሞትም ብሎ ሲለው እሱንማ እናያለና አንተ እንዳወራኸው አይደለም ትሰማኛለህ፣ እኔ በፍጹም ሲሞት አላየውም ብሎ ዶክተሩን ሳይቀር ሂዶ ተምቹ ትሰማኛለህ፣ ፋያው ከዚህ ሐኪም ቤት ሳይመረመር በፍጹም አይወጣም እና አስወጣዋለሁ ብለህ ደግሞ በራስህ ስልጣን ተጠቅመህ ማስወጣት ከፈለክ ያኔ ሆስፒታሉን አጋየውና እኔም እስር ቤት እገባለሁ፣ ፋያውም ደግሞ ወደማይቀረው ይሄዳል ብሎ አስፈራርቶ ሲሄድ ወይ ጉድ! የሀና ጠበቆች ደግሞ አበዛዛቸው በማለት ዶክተሩ እንኳ በጣም ተደነቀ። እናም ሀኒቾን ሂዶ ሀኒ እኔ እንድትጨናነቂ አልፈልግም፣ ፋያው ምንም አይሆንም፣ እንባሽን ሁሉ አብስልሻለሁ፣ እኔ ምንም ብትይኝ ምንም ፋዘርም ታክመው እንኳ ከዚህ በኋላ አልፈልግህም ቢሉኝ ግድ አይሰጠኝም፣ ነገር ግን ፋያውን በዚህ ሁኔታ በፍጹም ልተወው አልችልም ብሎ ለሀንዬ ቃል ገብቶላት ሄደ። ከዛ ይሄ ሰውዬማ አብዷል፣ አታስቢ፣ አንቺና አባትሽ ወይም ደግሞ ፋዘር ስርቆት እንደማትወዱ አውቃለሁ፣ ነገር ግን እኔ ላረጋጋው ብሎ ሲሄድ አንተ ተምቹ አረ ንገረኝ፣ አረ ምን ሆነህ ነው? ቆይ ስለምን ስርቆት ነው የምታወራው? አንተ ሰውዬ አትከተለኝ አልኩ። እኔ የሰራሁትን ስህተት ማስተካከል ፈልጋለሁ፣ ደግሞም ነግሬሃለሁ ፋያው እንደማይሞት እና ደግሞ ሰርቄ እንደማሳክመው። አንተ ግን እዚህ ሁሉ ጣጣ ውስጥ አትገባም፣ እኔ ነኝ የምገባው እና ደግሞ እንድትከተለኝም አልፈልግም፣ እኔ በጣም ብዙ ስህተቶችን ሰርቻለሁኝ ብሎ ሲነግረው ስለምን ስህተት ነው የምታወራው? እስኪ ንገረኝ አንተ ሰውዬ፣ ብነግርህ ሌላ ነገር ነው የሚፈጠረው ብያለሁኝ፣ ተወኝ እያለ ሲለው እሱም አንተ እኮ ወንድሜ ነህ፣ አንተ እኮ ደሜ ነህ፣ እናም ትቼህ አልሄድም ብሎ ግግም ሲልበት እንደዛ ከሆነ እንደዚህ የምትወዳትንና የምትንሰፈስፍላትን የሀኒቾን መረጃ እናም ደግሞ መስቀሉን የሰረኩት እኔ ነኝ፣ አሳልፍ የሚሰጠኋችሁ እኔ ነኝ፣ የትም ቦታ አትሄዱ፣ ያኔ እናንተ ስለ ዲኤንኤ ስታወሩ ነው የገባኝ እና ተወኝ በቃ ሲለው ጆሮም ደግሞ እስከሚበቃው ድረስ ደበደበው። በቃ ደም በደም ጥልቅልቅልቅ እስከሚል እና ከዛ ምን ማድረግ ይችላል ወንድሙ ስለሆነ ትቶት ሄደ፣ በጣም እየተናደደ። ጆሮ እንግዲህ የነ ሰላም አባት ሙሉ ሕክምናውን እንደከፈለ ሲሰማ በደስታ ለቀሰ። ፈጣሪ ሆይ ላንተ ምን ይሳንሃል? ምክንያቱም ፋዘር መዳን ያለበት ሰው ነው እያለ ከፈጣሪው ጋር መጸለይ ጀመረ። እናም ተምቹ እንግዲህ ለወይዘሪት ሜላት ያለውን በሙሉ ነገራት ከሀ እስከ ፐ ድረስ እና የሰረቀውን ሙሉ መረጃ የሀኒቾን እንደሆነ እርግብ ልጇ እንዳልሆነች ሕክምናው ላይ ደግሞ ዶክተሩን አስፈራርተውት ወይም ገንዘብ ሰጥተውት መሆኑን ስትሰማ በጣም አበደች፣ በጣም ጨለለች። አሁን ሁሉም ጠልተዋታል ሜላትን፣ ሰላምዬም ምላሴም የገዛ ባሏ ሳይቀር አንቺ በገንዘብ ታውረሻል፣ አንቺ ድሮ የማውቅሽ አይደለሽም። ድሮ የማውቃት ሜላት በጣም ቅንና ለሰው አሳቢ ነበረች። የአሁኗ ግን በጣም ራስ ወዳድ የራሷን ስሜት ብቻ የምትነዳ ልጅ ነች። እናም ያሳዝናል በማለት የገዛ ባሏ ጋር ራሱ ሳይቀር ተጣልታለች። የወይዘሪት ሜላት መከራ እየጀመረ ይገኛል። ውድ ቻናሌ ቤተሰቦች የዛሬው ኖላዊ ድራማ ይህንን ይመስል ነበር።
በቀጣይ እስከምንገናኝ ቸር ሰንብቱ። እወዳችኋለሁ።